ምን እያደረግሽ ነው? አይተሽዋል? እኮ የጨረታው ደብዳቤ ሁለት ቀን በዚህ አጋጣሚ አለቃ የደሞዝ ቀንም እየደረሰ ነው። አንቺ ጭራሽ ስለ ደሞዝ ታወሪያለሽ? ምንም አታስብ አለቃ፣ እኔ በደንብ አድርጌ አስተካክለዋለሁ። ውስጥ ነው የገባሁት። እምሩ ፈጣሪ ሆይ ቁሜ እንዲሄድ እርዳኝ ባለችው መሰረት ዛሬ ላይ በእግሯ ስትራመድ ተመልክተናታል። ሆማም ባየውና በተመለከተው ነገር ራሱን ማመን ስለከበደው ፈጣሪ ሆይ አመሰግንሃለሁ፣ ባንተ ራስ ነው እዚህ የደረሰችልኝ፣ እንደዚህ ቆማ እንደምትሄድ ተስፋ አድርጌ ነበር በማለት ደስ ብሎት ይገኛል። ሰኒ ቤት የገባው ጠላት አርፍ ያልተኛም ብሏል። ከጆከር ጋር ያላቸውን ግንኙነት ለማሻከር ደፋ ቀና እያለ ይገኛል። ሰኒ ማንም ማመን እንዳለብኝ አላቅም ትላለች። ሰላም ጤና ይስጥልኝ አድማጭ ተመልካች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ጉዳይ ቅዱሴን እንቅልፍ የነሳው ይመስላል። አሁን ላይ ደህና የረሳዋትን ወደ ህይወት የመጣ በጣም አስቸገረች በማለት እየተናደደም ይገኛል። ጉዳዩን እንዲከብድ ያደረገው ሲደውልላት ስልክ አለማንሳቷ ነው። አሁን ላይ ብዙ ጊዜ ስለተገፋች ተስፋ የቆረጠች ትመስላለች። ሰላም ስልኳን ዘግታበታለች። እሱም የሚያደርገውን አሳጥቶታል። ሶሲ አሁን ላይ መልካም ሰው ለመሆን ብትሞክርም ተቀባይነት ግን ልታገኝ አልቻለችም። ከዚህ በፊት የሰራችው ክፉ ስራ አሁንም እየተከተለ አለቅሽም ብሏታል። ጉዳይ አሳስቧት ናሆምን ጠርታ አንድ ባንድ ብትነግረውም ነገሩ ሁሉ ወደሷ ዙሮባታል። ከዚህ በፊት የኪራን ትዳር ፈራርሰሽ ነበር፣ አሁን ደግሞ የኔን ትዳር ልታፈራርሽ ወደኔ መጣሽ፣ ምን ልትሰሪ መጣሽ በማለት እያንገራገራትም ነበር። ናሆም ተቀባይነትን ስታጣ ጽናትን ልታወራ ተራሷ ጋር ተስማማች። አሁን ላይ የሰራውት ስራ ጥሩ ነገር ስላልሆነ አሁን ለጽናት ይህን ነገር ብነግራት ጓደኛዋን ስለምትወዳት ተቀባይነትን አገኛለሁ ብላ ወሰነች። ነገሩ ግን ተቃራኒ ሆኗል። አሁን ላይ አንቺ የምሰማበት አንድም አንደበት የለኝም። አሁን ከቻልሽ ከዚህ ቤት ውጪ ላትመለሽ ነው የምትሄጂው፣ ድጋሜ ብትመጪ እገልሻለሁ በማለት ከግቢ መንጭቃ ታስወጣታለች። ታዲያ አልባሌ ቦታ ነው የተቀመጥሽ ትላለች ሶሲ። ሶሲም ጽናት በጥፌ ስትመጣት ክፉኛ ተናዳ ስለነበረ የበላሹ ፍርፋሪ አጠግቦሻል፣ አልባሌ ቦታ ነው የተቀመጥሽ ታያለሽ ደግሞ በማለት በፉከራም ተለያይተዋል። ጽናትም አካኪ ዘራፍ ብላለች። ከሌና ጋር ያለው ግንኙነት ባይታወቅም ብቻ ግን ጓደኝነታቸው በጣም ደስ ይላል። አሁን ላይ ጥፍር ቀለም ገዝተህ ሌና በማለትም ተልኮ ነበር። ታዲያ እያማትም ነበረ። አሁን ላይ ጥፍር ቀለም ገዝቼ ልመጣ ነው፣ ያውም ደግሞ የግድግዳ ቀለም ነው፣ ጥፍሯን ግን በደንብ አይተኸዋል በማለት ጥፍሯንም እያማለት ነው። አሁን ላይ ቅዱሴ በደንብ እያዳመጠው ይገኛል። ጥፍሯ ደግሞ ምን ሆነ ሲለውም ጠፍጣፋ ነው፣ ብታየው ምንም ነገር ደስ አይልም፣ ጥፍር አይመስልህም በማለት ብቻ ግን ቅዱሴ ዘናፈታ ብሎበታል። የእናንተ ነገር ግርም ይለኛል እንዲሁም ያስቀኛል በማለት ፈገግ ብሎም ሸኝቶታል። እምሩ በድንገት ካልጋዋ ላይ ተነስታ ፈጣሪዋን ለመነች። እንድቆም እርዳኝ፣ እንድቆም አግዘኝ በማለት ተማጽኖም ነበር። ታዲያ ግን ቆማ መራመድም ችላለች። ሰራተኛዋ እንዴት ሄደች በማለት ተገርማለች። ናሆምም ከሳሎን ቆይቶ ወደ መኝታ ቤት ሲገባ ሚስቱ ለመቆም እየተፍጨረጨረችም ነበር። ፈጣሪ ሆይ ይህን ነገር በጉጉት ስጠብቀው ነበር አደረከው በማለት ፈጣሪውን ከልቧ አመስግኖታል። ማንም ሳያግዝሽ ነው የቆምሽው በማለትም ጠይቋት ነበር። እሷን በሳይን ራሴን የቆምሁት ስትለው ጮቤውን ረግጧል። አሁን ላይ ለጓደኞችሽ ደውላለሁ፣ በምትፈልጊው ቦታ ወስጄ አዝናናሻለሁ፣ ብቻ ደስ ይላል በማለት አቅፏትም ራሱን መቆጣጠር ከብዶት ነበር። ሀዊ ግን መጣ ስታያቸው በቅናት እየተንጨረጨረች ነው። ደስ አላላት። ቅዱሴ ወደ ኩሽና ጎራ ብሎ ውሃውን እየጠጣ ነበርና በድንገት ስልኩን ነካክቶ ለሰላምም ደውሎላት ነበር። ሰላም ግን ስልኩን ልታየውም ልትመልስለትም አልቻለችም። ክፉኛ ስለተናደደ የጠጣበትን ብርጭቆ በቁሙ ይጥለዋል። አሁን ላይ ናቲ መጥቶ ነበርና የቀረችዋን አንድ ብርጭቆ ለምንድነው የሰበርሃት በማለትም ሲከራከረው ነበር። እኔ ግን ውስጤ ደምቷል ይለዋል። ናቲም የተፈጠረውና የሆነው ነገር በቀላሉ ስለገባው አሁን ይሁሉ የሆነው በሰላም ምክንያት ነው አይደል በማለትም ጠይቆት ነበር። አዎ ከህይወቴ ወጣች ብዬ እንደገና ገብታ ህይወቴን አመሰቃቀለችው በማለት እውነቱን ይነግረዋል። ጽናትም ሶሲን በጥፊ አገናጭላ ከግቢ ካስወጣቻት በኋላ እሳት ለብሳና እሳት ጎርሳ ከሳሎን ላይ ነበረች። እንግዲህ ሌናም ከናቲ ጋር ስትነታረቅ ቆይታ ወደ ቤት ስትመጣ እሷ ከንፈሯን ዘርግታ ስለነበር ምን ሆነሽ ነው በማለት ስትጠይቃትም በሶሲ ጉዳይ እያወራቻትም ነበር። እንግዲህ ድሮ መጥፎ ሰው ነበር
ነበረች። አሁን ደግሞ መልካም ልሁን ለማለት ትሞክራለች በማለት ያለውን ነገር ትነግራታለች። ሶሲ ግን ልጅ አላት አይደል ትላለች። ጽናትም አዋላት በማለት ተመለሰችላት። በኋላ የምታሳድግላት ግን እናቷ ናት አይደል በማለት ጠይቃትም ነበር። አዎ እንግዲህ እናቷ ናት። እንግዲህ እናት ከተባለች እንደዚህ ነው በማለት ብቻ ስለሷ አንዳንድ ነገር ማወርተዋል። ከቢሮው እንደገባ ብርጭቆ ያገኛል። ይህም ብርጭቆ ደግሞ ማን አወጣው በማለት እንግዲህ ሀናን እየጮኸባትም ነበር። ይህም ብርጭቆ ምን ልታረጊ ያመጣሽው በማለትም ተጠይቃ ነበረ። ሀናም በሃይላንድ ስጠጣ ልረካ ስላልቻልኩኝ ለዛ ነው ብርጭቆ ከቤት ያመጣሁት በማለት ግልጹን ስትነግረውም በብርጭቆውን አንሺው ባለበት ታይም እሷም የብርጭቆ ውሃ እንግዲህ ቦጭ ብሎ ከሸሚዙ ላይ ይደፋል። ኪራ አካኪ ዘራፍ አለ። ሀና የሆነውና የተፈጠረው ነገር ክፉኛ ስላስፈራት አሁን ላይ ሸሚዙን አውልቆና እኔ አስተካክለዋለሁ አደርቅልሃለሁ በማለት ሸሚዙን እንዲያወልቅ ታደርገዋለች። ጽናት በሶሲ ጉዳይ ክፉኛ ስለተናደደች አሁን ወደ ባለቤት ሄጄ ዘና ፈታ ብዬ ልመለስ ባለችው ታይም ይሄ ነገር ተፈጥሮ ስታገኘው ሰርፕራይዝም ሆናለች። ሸሚዙን አውልቆ ለሷ ሲሰጣት በድንገት ትደርሳለች። ሀና መቼ ነው እኔ ከጥፋት የምወጣው? ሁሌ ጥፋት ነው የማጠፋው በማለት እያማረረች ትገኛለች። በዚህ መሃል ታዲያ በድንገት ጽናት ትመጣለች። ሸሚዙንና ወረቀቱን ስጭኝ ትላታለች። በዛውም ሸሚዙን ከተቀበለቻት በኋላ ባለቤቴን አጥብቄ አፈቅረዋለሁ እንዲሁም አምነዋለሁ በማለት ያለውን ነገር ትናገራለች። እናም በባልና ሚስት መሃል መተማመን ካለ ሌላው ሁሉ ቀላል ነው የሚሆነው በማለት እንደ ሐሳብ ማቅረባላት ነበር። ታዲያ ከባለ ትዳር ባል ፊት አትበሉ በማለት በማስጠንቀቂያ አዘል ነገርም ነግራታለች። ሰኒ ቤት ያለው ሰው ከባድ ችግር እየፈጠረ ነው። አሁን ላይ አስጨናቂን ስትገሉት አይቻለሁ በማለት ከቤታቸው ገብቶም ህይወታቸውን እያመሰካከለው ይገኛል። ወደ ተኛችበት መኝታ ቤት ቢላ ይዞ በመግባትም ጆከር ያገኘዋል። እሱም ህይወቷን ካተረፋት በኋላ ቢላውን መኝታ ቤት ጥሎትም ወደ ውጭ ወጥቶ ነበር። ታዲያ ባለቤቴን ልትገልብኝ ነው በማለት ጉሮሮውንም ይዘዋል። ታዲያ ሰኒም ቃላቶችን ስለሰማች ከእንቅልፏ ነቅታ ወደ ሳሎን ሂዳ ጆከር ትለዋለች። ጉሮሮውን እንዳነቀው አሁን ላይ አንቺን ሊገልሽ ነበር ፍቅረኛ ያልሽው ሰው በማለት ነገሩን አባብሶታል። ያየውና የሰማው ነገር ግራ የሚያጋባ ሆኖታል። ምክንያቱም እዚህ በፊት እንደዚህ አይነት ነገር ያደርጋል ብሎ ስላላሰበ ነገሮችን ጠምዝዞ ወደሷ አዙሮበታል። እንግዲህ ሰኒ ማንም ማመን እንዳለብኝ አላቅም ትላለች። ሌላ በኩል ኪራ ባለቤቴ ይቅርታ ባክሽን በማለት እንግዲህ ልጅቷ ቀዥቃዣ እንደሆነች በደንብ እያስረዳትም ነበር። በስራዋ ጎበዝ ናት፣ ግን ደግሞ አንዳንድ ሰው ያለ አንድ ችግር አይፈጠርም በማለት እያስረዳትም ነበረ። እሷም እንግዲህ የሆነውና የተፈጠረው ነገር ግራ ቢያጋባትም እኔ ምንም ነገር አልደበረኝም በማለት በግልጽ አማርኛም አወርተዋል። እንግዲህ ወደ ናሆማ ቤት እየሄዱ ነው። ናሆም ቤት ሲሄዱ ግን ደስ የሚል ነገር አግኝተዋል። አሁን ላይ ሰብሰብ ብለው እምሩ ቁማ መሄዷ ሰርፕራይዝ ሆኖባቸዋል። ብቻ ግን እምሩ የሰራተኛዋ ጉዳይ ለጎረጥ እያየች ጽናትን እንዲገባት ያደረገች ትመስላለች። ጽናትም ነገሩ ሁሉ ስላላማራት ሀዊን መኝታ ቤት ከሄደች በኋላ ምን ሆነሽ ነው ደስ ያላለሽ ያናደደሽ ነገር በማለትም ጠይቃት ነበር። ምንም ነገር የለም በማለት ሽምጥጥ አድርጋታለች። ቅዱሴ አክስቱ ደውላ ለምንድነው ጉዳት ሲደርስብህ ያልነገርከኝ በማለት ለምንድነው እኔም አላስታመምህ ነበር ሰው እንደሌለ ብቻህን በማለት አንዳንድ ነገሮችን ማወርተዋለች። ጉዳት ደርሶብህ ለምንድነው ያልነገርከኝ በማለት ወቅሰው ነበረ። ጓደኞቼ ስላስታመሙኝ አሁን ላይ ሰው ያስፈልገኛል ብዬ አላሰብኩም ለዛ ነው ያልነገርኩሽ ሲላትም በቅርቡ መጣለሁ ብለዋለች። እሱም በጣም ደስ ብሎታል። ጽናት ትንሿ እንድትማር የቻለችውን ሁሉ እያደረገች ነው። ተራሷ ተሞክሮም እያካፈለች ብቻ ጠንካራና ጎበዝ እንድትሆንላት የቻለችውን ሁሉ እያደረገች ትገኛለች። ጽናትና የትንሿ ነገር ይበል የሚያስብል ነው። የብዙ አሰሪዎች እንደዚህ አይነት ነገር የለምና እነሱን ያስተምራል ብለን እናስባለን። አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።